እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ሰኞ ከሰዓት ላይ ትገኛላችሁ። የዛሬውን የዝውውር ጉዳዮች ላይ ትኩረት አድርገን የምናቀርብበትን የፉአድ ባህሩ የተለያዩ የዝውውር ጉዳይ ፕሮግራሞቻችንን በድጋሚ ይዘን ቀርበናል። እኔ ፉአድ ባህሩ ነኝ። ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ውድ ቤተሰቦቻችን ሀሳብ መስጫ ሳጥኑ ላይ የፈለጋችሁትን ሀሳብና አስተያየት ስማችሁን እየጠቀሳችሁ ልታደርሱን ትችላላችሁ። እኛ መልሰን ወደ እናንተው በፕሮግራማችን መጨረሻ ላይ የምናደርስ ነው የሚሆነው። ስለምታደምጡን እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን አደርጋለሁ። ዛሬ እንደተለመደው የዝውውር ጉዳዮችን እናነሳለን። የጥር ተጫዋቾች የዝውውር መስኮትን እንግዲህ እየቀረበ ይገኛልና በጣት የሚቆጠሩ ቀናቶች ብቻ ናቸው የሚቀሩት። በዚህ ጉዳይ ላይ ደግሞ ክለቦች ራሳቸውን ለማጠናከር በትልቁ እንቅስቃሴዎችን እያደረጉ ነው በዝውውር መስኮቱ። እነዛን ጉዳዮች ሰፋ አድርገን የምንቃኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ጻፉልን፣ ቪዲዮአችንን ላይክ አድርጉ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ይህ ፉአድ ባህሩ ነው የቻናሉ። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን ነው የምናመራው። ቸልሲ ለጥር ተጫዋቾች የዝውውር መስኮት የያዘው እቅድ ምን እንደሆነ እየተነገረ ይገኛል። ኤንዞ ፈርናንዴዝ እና ሞይስ ካይሴዶ በመሃል ሜዳ ላይ ያለባቸው ከፍተኛ የስራ ጫና እንዳለ ይታወቃልና ያንን ነገር ደግሞ ለማቃለል ቸልሲዎች ከነዚህ ተጫዋቾች ላይ ሸክሙን ለመቀነስ ክለቡ ተለዋዋጭነትን ወይም ደግሞ ሮቴሽንን የሚፈጥር አይነት ተጫዋችን ጉልበት ያለው አማካይን ማስፈረም ፍላጎታቸው እንደሆነ ይነገራል። ምንም እንኳን የአጥቂ መስመር ዝውውር በአሁኑ ወቅት በአስቸኳይ ባያስፈልግም ክለቡ አንዳንድ ታዋቂና ተስፋ ያላቸው ተጫዋቾችን ግን በእጩነት እንደያዘ ነው የቅርብ የመረጃ ምንጮች የሚናገሩት። በርከት ያሉ ተጫዋቾች ስም ዝርዝራቸው ይነሳል። ከነዚህ መካከል ግን አንደኛው በሊል እየተጫወተ የሚገኘው አዩብ ቡአዲ ነው። በሊል የሚጫወተው ይህ ወጣት ተጫዋች በቸልሲ ዝርዝር ውስጥ ቀዳሚው እንደሆነ ነው በርካቶች የሚያነሱት። ቸልሲ ሌሎች የአውሮፓ ታላላቅ ክለቦች ሳይቀድሙትም ይህንን ተጫዋች የግሉ ለማድረግም ፍላጎት አለው። ሌላኛው በኖቲንግሃም ፎረስት የሚገኘው ደግሞ ኤሊዮት አንደርሰን ነው። ይህንን ተጫዋች በአሰልጣኝ ኤንዞ ማሬስካ ዘንድም ትልቅ አድናቆት የሚሰጠው ተጫዋች ነው። በተለያዩ የመሃል ሜዳዎች ላይም የመጫወት ችሎታም ለክለቡ ጠቃሚ እንደሚሆንም ጭምር ታምኖበት ሊመጣ እንደሚችል ነው የተነገረው። ቸልሲ እንደ ህልም ዝውውር ከሚመለከታቸው ተጫዋቾች መካከል አንደኛው አደም ዋርተን ነው። ክሪስታል ፓላስ ተጫዋቹን አሁን ላይ መልቀቅ አይፈልግም። ስለዚህም የሱ ዝውውር እስከ ክረምት ሊዘገይ የሚችልበት እድል በጣም ሰፊ ነው። በዛ ላይ ደግሞ ቸልሲ በቀላሉ የማግኘት እድሉ ጠባብ ነው። ምክንያቱም በጣም በርከት ያሉ ክለቦች እዚህ ተጫዋች ላይ እንቅስቃሴዎችን ስለሚያደርጉ። ነገር ግን ቸልሲዎች እንደ ህልም ፈራሚ የሚመለከቱት ተጫዋች ነው አደም ዋርተን እና እሱንም ይመለከቱታል። ምንም እንኳን ቅድሚያ የሚሰጠው ባይሆንም ቸልሲ ሌሎች ተጫዋቾችን ይመለከታል። የዩቬንቱስን ኮከብ የቆየ የቸልሲ ኢላማ ቢሆንም በክለቡ የተጠየቀው 100 ሚሊዮን ዩሮ ግን በጥር ተጫዋቾች የዝውውር መስኮት እሱን ለማምጣት ከባድ ያደርግበታል ተብሎ እንደሚታሰብ ነው መረጃዎች የወጡት። ኢማኑኤል ኤሚጌ የተጫዋች በጥር ወር ወደ ስታንፈርድ ብሪጅ የመምጣት እድሉም ሰፊ ነው ተብሏል። እንዲሁ ደግሞ ኢያን ሴብስቤሪ የተባለ ተጫዋችም አርጀንቲናዊ ታዳጊ በቸልሲ በቅርበት እየተከታተሉት የሚገኝ ሌላኛው ተሰጥኦ ያለው ተጫዋች ነው። በአጠቃላይ የቸልሲ የጥር የዝውውር መስኮት አካሄድና እየተረጋጋ የወደፊቱን ያገናዘበ እንጂ በችኮላ የሚደረግ አይደለም ብሏል መረጃው። በተለይም አሰልጣኝ ኤንዞ ማሬስካ ደግሞ በጣም ውሳኔን መወሰን ይኖርባቸዋል። በጥር ተጫዋቾች የዝውውር መስኮትም የሚለቁትና የሚገቡትን ይቆጣጠራሉ ተብሎ እንደሚታሰብ ጭምር ነው መረጃው እየወጣ የሚገኘው። ፖርቱጋላዊው አማካይ ሩበን ኔቬሽ ወደ አውሮፓ እግር ኳስ ለመመለስ ከፍተኛ ፍላጎት እያሳየ እንዳለ በተደጋጋሚ የሚነሳ ጉዳይ ነው። ተጫዋቹ አሁንም ቢሆን በከፍተኛ የውድድር እርከን ውስጥም ብቃቱን ማሳየት የሚችል አይነት ታለንት እንዳለው በርካቶች ያነሳሉ። ምንም እንኳን እድሜው 28 ቢሆንም ወደ ሳዑዲ ፕሮ ሊግ ሄዶ ደግሞ ያለፉትን ጥቂት ጊዜያቶች እዛ ቆይቶ የመጣ ቢሆንም ነገር ግን አሁንም ግን በትልልቆቹ የአውሮፓ ሊጎች ላይ ራሱን ማሳየት የሚችል አይነት ብቃት እንዳለው በርካቶች ያምናሉ። ኔቬስ የእግር ኳስ ህይወቱ ምርጥ ዓመታት ገና እንዳልተጠናቀቁና ትክክለኛው ድል ከተገኘ በጥር የዝውውር መስኮት ከሳዑዲ አረቢያ ለመውጣትም ዝግጁ እንደሆነ ነው
መረጃዎቹ የሚጠቁሙት። ምንም እንኳን ሩበን ኔቬስ በሳዑዲው አልሂላል ቁልፍ ተጫዋች ቢሆንም ወደ ሳዑዲ ማቅናቱ ግን በክለቡ እግር ኳስ ታሪክ የመጨረሻው ምዕራፍ እንዳልሆነ ይታመናል። በአውሮፓ ታላላቅ ውድድሮች ላይ የመሳተፍ ከፍተኛ ፍላጎቶች ነው ያሉት። አሁን ላይ ሩበን አሞሪም የሚመሩት ማንቸስተር ዩናይትድ ተጫዋቹን ለማስፈረም ግንባር ቀደም ተፎካካሪ ናቸው። ከዩናይትድ በተጨማሪ ግን ኒውካስል ዩናይትድ እና ዌስትሃም ዩናይትድም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ። ዘ ታይምስ እንደዘገበው ከሆነ ኔቬስ በአልሂላል የቀረበለትን አዲስ ኮንትራት ውድቅ ያደረገ ሲሆን ዝግጁነቱም ለታላላቅ ክለቦች ይፋ አድርጓል። አልሂላል ተጫዋቹን ለመሸጥ ፍቃደኛ እንደሆነ ተነግሯል። ተጫዋቹን በ25 ሚሊዮን ፓውንድ አካባቢ ማግኘት የሚቻል ሲሆን ይህም ደግሞ ክለቡ ተጫዋቹን ሲያስፈርመው ከከፈለው ዋጋ አንጻር በጣም ዝቅተኛ ነው ተብሎ ነው የሚታሰበው። ሩበን ኔቬስ ቀደም ሲል በቮልቭስ በነበረው ቆይታ በእንግሊዝ ፕሪምየር ሊግ ካለው ምርጥ የአማካይ ተጫዋቾች አንዱ መሆኑንም ጭምር ማስመስከሩ ነው እየተነገረ የሚገኘውና እንግዲህ ተጫዋች በዚህ ቡድን በጥብቅ ይፈለጋል ተብሎ እንደሚታሰብ ነው ዘገባዎቹ እየጠቆሙ የሚገኙት። የእንግሊዝ ፕሪምየር ሊግ ግዙፍ ክለብ የሆነው ማንቸስተር ሲቲ የሊድስ ዩናይትዱን አጥቂ ሃሪ ግሬን ለማስፈረም ፍላጎት አሳይቷል። የዳንኤል ፈርከ ቡድን በጥር የዝውውር መስኮት አዲስ ተጫዋቾችን ለማስፈረም ቢፈልግም አስቀድሞ ያሉትን ተጫዋቾች መሸጥ ግን ይጠበቅበታል ነው የተባለው። ክለቡ በአሁኑ ወቅትም ካለበት የፋይናንስ ሁኔታ አንጻር አዳዲስ ተጫዋቾችን ወደ ክለቡ ለማምጣትም የመጀመሪያ ሽያጭን ማካሄድ ግዴታ እንደሆነ ነው የሚታመንበት። ነገር ግን የማንቸስተር ሲቲ ለሃሪ ግሬ ያለው ደግሞ ፍላጎት ሊድስ ከክለቡ ትልቅ ታሪክ ያለውን ተጫዋች መልሶ ለማግኘትም እድል ሊፈጥርለት ይችላል ተብሎ ነው የሚታሰበው። እንደ ዝውውር ባለሙያዎች ዘገባዎች ከሆነ 40 ሚሊዮን ፓውንድ ለማቅረብም ሲቲ ዝግጁ ነው። ፔፕ ጓርዲዮላ በተለይ ይህንን ተጫዋች እንደሚፈልገው ነው የሚነገረው። ሲቲ ዝውውሩን ይበልጥ ሳቢ ለማድረግ ደግሞ የቀድሞ የሊድስ ዩናይትድ አማካይ የነበረውን ካልቬን ፊሊፕስን እንደ ስምምነቱ አካል አድርጎም ደግሞ ለሊድስ ዩናይትድ ለማቅረብ ዝግጁ ነው። ካልቬን ፊሊፕስ በሊድስ ዩናይትድ ቆይታው ምርጥ ብቃቱን ያሳየ ቢሆንም ከኤላንድ ሮድ ከወጣ በኋላ ግን በመደበኛነት የመሰለፍ ዕድል ለማግኘት እጅጉን በጣም ተቸግሯል። ወደ ዌስትሃም እና ኢፕስዊች ታውን ያደረጋቸው የውሰት ዝውውሮች ጭምር ስኬታማ አልሆኑለትም። ፊሊፕስ ወደ ቀድሞ ቤቱ መመለሱና በሚያውቀው አካባቢ መጫወቱ የቀዘቀዘውን የእግር ኳስ ሕይወቱን ደግሞ እንደገና ለማነቃቃትም ይረዳዋል ተብሎ ነው የሚታሰበው። ከፍተኛ የዝውውር ገንዘብ ከማግኘታቸውም በላይ ክለቡን የሚያውቀው ካልቬን ፊሊፕስን መልሰው ያገኛሉ። ለብዙ ዓመታትም በሊድስ ዩናይትድ ቤት ታሪክ ያላቸው የግሬ ቤተሰብ አባላትም ይህንን ተጫዋች የግላቸው ማድረግም ይመርጣሉ ተብሏል። የመጫወቻ ጊዜ የሚያገኝበት ብቃቱን የሚያስመሰክርበት እድልም ይፈጠርለታል ተብሎ ነው የሚታሰበው። ዌስትሃም ዩናይትድ በጥር የዝውውር መስኮት የመከላከል ክፍሉን ለማጠናከር እንቅስቃሴዎችን እያደረገ ነው የሚገኘው። የዩትራክቱን የግራ መስመር ተከላካይ የሆነው ሶፊያን አልኩርአኒን ለማስፈረምም ዋነኛ ኢላማ አድርጎ እየተመለከተው ነው። አልኩርአኒ ይህ ተጫዋች ኤርዲቪዜ ነው እየተጫወተ የሚገኘው። የ25 ዓመት ተጫዋች ነው። በሆላንድ ኤርዲቪዜም ድንቅ የውድድር ዘመንን እያሳለፈ የሚገኝ ሲሆን በሆላንድ የሚወጡ ዘገባዎች እንደሚጠቁሙት ወደ ዌስትሃም ዩናይትድ የሚያደርገው ዝውውር እየተቃረበ ነው። ይህ ተጫዋች እንግዲህ በመከላከሉ ረገድ ካለው ብቃት በተጨማሪ በማጥቃቱ ረገድ ባሳየው ውጤታማነትም በዩትራክት ውስጥም ጎልቶ መውጣት የሚችል አይነት ተጫዋች አድርጎታል። በዚህ የውድድር ዘመን በሁሉም ውድድሮች 29 ጨዋታዎችን ያደረገው ይኸው ሞሮኮዊ ተከላካይ 3 ግቦችን ከመረብ ጋር ሲያሳርፍ 15 ለግብ የሆኑ ኳሶችን ወይም አሲስቶችን ደግሞ አመቻችቶ በማቀበል አስደናቂ ብቃትን ያሳየው ተጫዋቹ አሁን ባለው ክለብም የመጨረሻ ኮንትራት አመት ላይ የሚገኝ በመሆኑ ክለቦች ከፍተኛ የዝውውር ሂሳብን ሳይከፍሉ እሱን ማግኘትም ምቹ አጋጣሚን ፈጥሮላቸዋል የተባለው የሆላንዱ የዜና ምንጭ ዩትራክት እንደዘገበው ከሆነ የተጫዋች ወደ ዌስትሃም ለማምራት በመቃረብ ላይ ነው። ተጫዋቹ በቅርቡ ካደረገው ጨዋታ በኋላ ስለ ጥር የዝውውር እቅዱም ተጠይቆ ምላሹን ሰጥቷል። ሊሆንም ላይሆንም ይችላል የተባለው በማንኛውም ሁኔታ እስካሁን በመልበሻ ክፍል ውስጥም ለጓደኞቹ ስንብት አላደረገም። ስለ ሁኔታው እስካሁን አንዲትም ቃላት አልተናገርኩም ሲል በሩን ክፍት ማድረጉን የተገለጸው ዌስትሃም በአሁኑ ወቅት በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር በመከላከል ረገድ በተለይ በጣም ክፍተቶች ስላሉበት የዝውውር ትርጉም ይሰጠዋል ተብሎ ይታሰባል። በተለይም በቅርቡ ለማንቸስተር ሲቲ የደረሰባቸው ሽንፈትም የክለቡን የተከላካይ ክፍልም አፋጣኝ ትኩረት እንደሚሻ ያሳየ ነው። በአሁኑ ወቅት አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በዚህ ቦታ ላይ ያላቸው አማራጭ ውስን ነው። አልሃጂ ማሊክ ዲዩፍ እና ኦሊቨር ስካልርስ
እነዚህ አማራጮች ቢሆኑም ዲዩፍ ለሴኔጋል ብሔራዊ ቡድን በአፍሪካ ዋንጫ ላይ በመሳተፍም ለቡድኑ ክፍተትም ይበልጥ ጎልቶ እንዲታይ አድርጓል። ዩትረክ ተጫዋቹን በክረምቱ በፍሪ ትራንስፈርም ከሚያጣው ይልቅ በጥር ወር በመሸጥ የተወሰነ ገቢ ማግኘትም እንደሚመርጥ ነው የሚታመነው። ዌስትሃም በጥር ወር የሚያስፈርሟቸው ተጫዋቾችን ለይቶ ያወቀ ሲሆን ከዚህ በተጨማሪ በአንድ የደቡብ አሜሪካ አጥቂ ጥያቄ ማቅረቡ ነው እየተረጋገጠ የሚገኘው። ክሪስታል ፓላስ በ2026 ከፍተኛ ተጫዋቾች ሽግግር ሊያጋጥመው እንደሚችል እየተነገረ ነው። በርካታ የክለቡ ተጫዋቾችም ከሌሎች ትልልቅ ክለቦች ከፍተኛ ፍላጎት እየቀረበላቸው ይገኛል። ባለፈው የውድድር ዘመን የኤፍኤ ካፕ አሸናፊ የሆነው ክሪስታል ፓላስ አሁን ባለው የፕሪሚየር ሊግ ተሳትፎ ጥሩ እየተንቀሳቀሰ ቢሆንም በቅርቡ ግን ቁልፍ ሰዎቹን በማጣት ወደ ኋላ ሊመለስም እንደሚችል ነው የተሰጋው። አሰልጣኝ ኦሊቨር ግላርሰን በውድድር ዘመኑ መጨረሻ ክለቡን ሊለቁ እንደሚችሉ የሚወሩ ወሬዎች እንዳሉ ሁሉ የበርካታ ተጫዋቾች ስምም ከዚሁ ጋር ተያይዞ እየተነሳ ነው የሚገኘው። የቀድሞ የስካውት ባለሙያ የሆነው ሚኪ ብራውን ለፉትቦል ኢንሳይደርም እንደተናገሩት ኦሊቨር ግላርሰን እና 4 ምርጥ ተጫዋቾቻቸው በሚቀጥለው ክረምት ክለቡን ሊለቁ እንደሚችሉ አረጋግጠዋል። ሚኪ ብራውን ሁኔታውን ሊያስረዱም እንዲህ ነው ያሉት። ክሪስታል ፓላስ እነዚህን ሰዎች ለማቆየትም አቅሙ የፈቀደውን በሙሉ ደግሞ ማድረግ ይኖርበታል። ይህም በአሰልጣኙ ይጀመራል። ነገር ግን በክለቡ ስኬትም ቁልፍ የሆኑ 4 ወይም 5 ተጫዋቾችን ይመለከታል። ሊለቁ የሚችሉ ተጫዋቾችን ዝርዝር ሲል ነው የተናገረው። በአሁኑ ሰዓት ካሉ ምርጥ የቀይ መስመር ተከላካዮች አንደኛው እሱን ማጣት ለክለቡ ትልቅ ድክመት ይሆናል። ዳንኤል ሙኖዝ ይህ ተጫዋች ወሳኝ ነው። እሱን የሚተካ ተመሳሳይ ብቃት ያለው ተከላካይ ማግኘትን ደግሞ ለክለቡ ከባድ ያደርግባቸዋል ተብሏል። ምናልባት ማርክ ጉሂ ክለቡን ሊለቅ እንደሚችል ከተነገረ። ሌላኛው አደም ዋርተን ነው። በመሃል ሜዳ ላይ ወሳኝ ተጽዕኖ ያለው ወጣት ተጫዋች ነው። ይህንን ተጫዋች መተካት በጣም ከባድ ያደርግባቸዋል። ዣን ፊሊፕ ማቴታም ሌላኛው ነው። የክለቡ ዋነኛ ጎል አስቆጣሪ እንደሆነ ይነገራልና ብራውን አክሎ ሲናገርም እነዚህ ተጫዋቾችና አሰልጣኙ በከፍተኛ ደረጃ የመጫወት ብቃት ነው ያላቸው። ስለዚህም ፓላስን በለቀቁ ቁጥር ደግሞ የቡድኑ ጥንካሬ በ10 በመቶ መቀነሱ ይቀጥላል። ይህም ደግሞ ክለቡ ከላይኛው ደረጃ ተፎካካሪነት ተንሸራቶ ታችኛው የደረጃ ሰንጠረዥም እንዲወርድ ሊያንደረድረው ይችላል ተብሎ ነው የሚታሰበው። የሚቀጥለው የውድድር ዘመን ለክሪስታል ፓላስ ምን ይዞ እንደሚመጣ ባይታወቅም የዝውውር መስኮቱ ግን በክለቡ እጅግ ስራ የሚበዛበት እንደሚሆን ነው የሚጠበቀው። ብዙ ቁልፍ ተጫዋቾችን ማጣት መጥፎ ዜና ቢሆንም የክለቡ አመራር ክፍል ግን ተገቢ የሆኑ ተተኪዎችን ያገኛል የሚል ተስፋ በደጋፊዎች ዘንድ እንዳለ ነው የሚታመነው። ክሪስታል ፓላስ በጥር ወር የዝውውር መስኮትም በርካታ ተጫዋቾችን የማስፈረም እቅድ ያለው ሲሆን የቀይ መስመር ተከላካይ ወይም ራይት ዊንገርም አንዱ ትኩረት የሚሰጠው ቦታ ነው። አሰልጣኝ ኦሊቨር ግላስነር ለዳንኤል ሙኖዝ በቂ ተጠባባቂ ተጫዋች የለውም ብለው ነው የሚያምኑት። ይህም ደግሞ ባለፈው ሳምንት ክለቡ በሊድስ ዩናይትድ ሲሸነፍም ናትናኤል ክላይን በቦታው ላይ ያሳየው ደካማ አፈጻጸምም ያረጋገጠው ጉዳይ ነው። በዚህ ምክንያት የክለቡ ኃላፊዎች የአዳዲስ ተጫዋቾችን ዝርዝር እያዘጋጁ ሲሆን ከነዚህ መካከል አንደኛው የባየር ሚኒክ ተጫዋች የሆነው ሳቻ ቦይም እንደሚገኝበት ነው የተነገረው። በኒውካስል ዩናይትድ እና በዌስትሃም ዩናይትድ የሚፈለገው ሳቻ ቦይ በባየር ሚኒክ የመሰለፍ እድልን ለማግኘት እየተቸገረ በመሆኑ ቀጣይ ህይወቱን በፕሪሚየር ሊጉ ሊያደርግ እንደሚችል እየተነገረ ነው የሚገኘው። ፉትቦል ትራንስፈር የተባለው የመረጃ ምንጭ እንደሚዘግበው ከሆነ ዝውውሩ በ15 ሚሊዮን ዩሮ ብቻም ሊጠናቀቅ ይችላል። የባየር ሚኒኩ ዳይሬክተር ማክስ ኤርበርል እንደ ሳቻ ቦይ ያሉ በቂ መሰለፍ እድልን ያገኙ ተጫዋቾችም በጥር ክለቡን እንዲለቁ በሩን ከፍተዋል ሲልም ነው የተናገረው። ኤርበርል ሲናገር ምናልባትም በመሰለፍ እድል ያልተደሰተና አሁን ጉዳት የነበረባቸው ተጫዋቾችን ወደ ሜዳ ሲመለሱ ሌላ አማራጭ ፈልጋለሁ የሚል ተጫዋች ሊኖር ይችላል ሲልም ነው የተናገረው። ሳቻ ቦይ ከዳንኤል ሙኖዝ ጋር ለቋሚ ተሰላፊነት መፎካከር የሚችል ብቃት ያለው በመሆኑ ለኦሊቨር ግላርሰን ቡድን ጥሩ ተጨማሪ ሊሆን ይችላል። ሆኖም ግን ዘገባው እንደሚያመለክተው ክሪስታል ፓላስ 15 ሚሊዮን ዩሮ ለመክፈል ፈቃደኛ ካልሆነ ተጫዋቹን የማስፈረም እድሉ ሊያመልጠውም ይችላል ነው የተባለው። ክሪስታል ፓላስ የጥር ወር የዝውውር መስኮት እንዴት እንደሚጠቀምበት ማየቱ አስገራሚ ይሆናል። ከቀይ መስመር ተከላካይነት በተጨማሪም ኢስማኤል አሳር ከሴኔጋል ጋርም ወደ አፍሪካ ዋንጫ ስለሚሄድ የክንፍ ተጫዋች ዊንገርም የማስፈረም እቅድም አላቸው ተብሎ ነው የሚነሳው። ለሌስተር ሲቲ እስካሁን ያለው የውድድር ዘመን እጅግ አስቸጋሪ ነበር። ነገር ግን በጥር ወር የሚደረጉ አዳዲስ ዝውውሮች ግን ክለቡን በግንቦት ወር ወደ ፕሪሚየር ሊጉ ለመመለስም በሚደረገው ጥረት ላይ ሊያግዙት እንደሚችሉ ነው የሚነገረው። የማርቲን ሲፉዌንቴስ ቡድን 22 ጨዋታዎችን ካደረገ በኋላ በሻምፒዮንሺፑ የደረጃ ሰንጠረዥ 13ኛ ደረጃ ላይ ተቀምጦ ነበር። ይህ ካለፈው የውድድር ዘመን ከፕሪሚየር ሊግ ከወረዱ በኋላ ይጠብቁት ከነበረው ውጤት ጋር አንድ አይደለም።
በሜዳ ላይ ከሚያደርጉት ጥረት በተጨማሪ አዳዲስ ተጫዋቾችን የማስፈረም ጉዳይ ፈታኝ ሆኖባቸዋል። ሆኖም በጥር ወር ግን ይህንን ለማስተካከል እድል ይኖራቸዋል። አዲስ አጥቂ ማስፈረም የክለቡ ዋነኛ አጀንዳ ሲሆን ሌስተር ሲቲዎች እንደተነገረው ከሆነም ለሰንደርላንዱ አጥቂ ኤሊዘር ማየንዳ ጥያቄ ሊያቀርብ እንደተዘጋጀ የተናገሩት የ20 ዓመቱ ወጣት በፕሪሚየር ሊጉ በቂ የመጫወቻ ጊዜያቶችን ለማግኘት እየተቸገረ ነው። ስለዚህም ባለፈው የውድድር ዘመን ለሰንደርላንድ በሻምፒዮንሺፕ በነበረው የእድገት ጉዞ ላይ ድንቅ ብቃት ላይ ባሳየበት ሊግ መመለሱ ምክንያታዊ ይመስላል። የሰንደርላንዱ አሰልጣኝ ሬጂስ ሌብሪስ ማየንዳን በአሁኑ ቡድናቸው ውስጥም እንደ ዋነኛ አማራጭ ስለሚያዩት ተጫዋቹ በቋሚነት የመሰለፍ እድልን እንዲያገኝም በውሰት እንዲሄድም ሊፈቅዱለት ይችላሉ። ሌስተር በኪንግ ፓወር ስቴዲየም ሰፊ የመሰለፍ እድል ሊሰጠው ስለሚችል ለዝውውሩ ምቹ ቦታ ላይ ነው። ሌስተር የዝውውር መስኮቱ ሲከፈትም ኤሊዘር ማየንዳን ማስፈረም አለበት። ሌስተር በሚቀጥሉት ሳምንታት በታክቲክም ሆነ በተጫዋቾች በኩል ለውጥ ማድረግ እንዳለበት ግልጽ ነው። ጥሩ የጥር ተጫዋቾች የዝውውር መስኮት ማሳለፍ ቡድኑ ወደ ፕሪሚየር ሊጉ እንዲያድግ ወይም ደግሞ በቻምፒየንሺፕ እንዲቆይ ሊያደርገው ይችላል። ስለዚህም ከጀርመን ቡንደስሊጋ ክለቦች ጭምር ፍላጎት እየቀረበለት ያለው ማየንዳን ማስፈረምም ለክለቡ የስፖርት አመራሮችም ትልቅ ስኬት ነው የሚሆነው። ሌስተር ለማየንዳ ጥያቄ ያቀርብም አያቀርብም ወደፊት የሚታይ ቢሆንም የሱ ዝውውር ግን ለሁሉም ወገኖችም ለተጫዋቹም ለክለቡም ጠቃሚ ሊሆን እንደሚችል በርካቶች ያነሳሉ። በሊቨርፑል ውስጥ አሌክዛንደር ኢሳክ በተለይ ከቶተንሃም ጋር በነበረው ጨዋታ እግሩ ላይ መጎዳቱን የሚገልጹ እንግዲህ መረጃዎች ወጥተው እንደነበር እናስታውሳለን። በ125 ሚሊዮን ፓውንድ ከኒውካስል በክረምቱ የዝውውር መስኮት ሊቨርፑልን የተቀላቀለው አሌክዛንደር ኢሳክ ጉዳቱ የደረሰበት ግብ እያስቆጠረ በነበረበት ወቅት ሲሆን ለረጅም ጊዜም ከሜዳ እንደሚያርቀው ይፋ ተደርጓል። ለኢሳክ በሊቨርፑል ያለው ቆይታ ገና ከጅምሮ አስቸጋሪ የነበረ ሲሆን አሁን ደግሞ ሁኔታው ይባስም ተባብሷል። ሆኖም ግን ለቡድኑ አጠቃላይ አወቃቀር ይህ ጉዳት አንዳንድ ጥርጣሬዎችን ሊያስወግድ እንደሚችል እየተነገረ ነው። የቀድሞ የስካውት ባለሙያ ሚኪ ብራውን ለፉትቦል ኢንሳይደር እንደተናገሩት የአሌክዛንደር ኢሳክ ለረጅም ጊዜ ከሜዳ መራቅ አሰልጣኝ አርኔ ስሎት ምርጥ ቡድናቸውን ለመምረጥም የሚያደርጉትን ጥረትም ቀላል ሊያደርግላቸው ይችላል ብሏል ብራውን ሲያስረዳ። ይህ ለሊቨርፑልም ሆነ ለአሌክዛንደር ኢሳክ እጅግ አሳዛኝ አጋጣሚ ነው። ማንኛውም እንዲህ ያለ ጉዳትም ለተጫዋቹ ልብ ሰባሪ ነው። ክለቡ 125 ሚሊዮን ፓውንድ ከፍሎ ያስፈረመው ተጫዋችም ገና ሳይላመድ እንዲህ ያለ ከባድ ጉዳት ደርሶበት ለወራት መራቁም ትልቅ ኪሳራ እንደሆነ የተነገረው። ነገሩን አክብሮት በጎደለው መልኩ መግለጽ ባያስፈልግም ይህ ጉዳት ግን አንዳንድ ጥያቄዎችን ለማስቀረት ችግርን ይፈታል። አሌክዛንደር ኢሳክና ሁጎ ኤኪቲኬ በአንድ ላይ ማሰለፍ ይቻላል ወይ? አንዱ ወደ መስመር ማውጣትም አለበት ወይ? ኢሳክን በምርጥ ቦታው ለማሰለፍ ኤኪቲኬን መስዋዕት ማድረግ አለባቸው ወይ የሚሉት ጥያቄዎች አሁንም አይነሱም። ስለዚህም ኤኪቲኬ ያለምንም ጥርጥርና ስጋት እንደ ዋናው የፊት መስመር ተጫዋች ሆኖ ትኩረቱን በጨዋታዎች ላይ ብቻ ማድረግ ይችላል። ሚኪ ብራውን አክለውም ለአሌክዛንደር ኢሳክ ያላቸውን አዘኔታ ገልጸው ከጉዳቱ አገግሞ በፍጥነት ወደ ሜዳው እንዲመለስም ያለውን ምኞት ነው የገለጸው። የኢሳክ አለመኖር ሁጎ ኤኪቲኬ በሊቨርፑል የፊት መስመር ላይ የፊት ለፊት 9 ቁጥር ቦታ ላይ ያለምንም ተቀናቃኝ ቋሚ ተሰላፊ ያደርገዋል። ኤኪቲኬ በአንፊልድ እያሳየ ያለውን ጥሩ ጅምር አሁን ካለበት የተሻለ የመሰለፍ ዋስትና ጋር ተዳምሮ እንዴት እንደሚቀጥልበት ማየቱ ደግሞ ለበርካቶች በጉጉት የሚጠበቅ ጥያቄ አድርጎታል። ቶተንሃም ሆትስፐርስ በፕሪሚየር ሊጉ ባለፉት ጥቂት ወራት እጅግ አስቸጋሪ ጊዜያቶችን እያሳለፈ ነው የሚገኘው። ይህ ደካማ ጉዞ ባለፈው ሳምንት በገዛ ሜዳው በሊቨርፑል በደረሰበት ሽንፈትም ቀጥሏል። የሰሜን ለንደኑ ክለብም በአሁኑ ሰዓት በደረጃ ሰንጠረዡም 11ኛ ደረጃ ላይ ተቀምጧል። ይህም ክለቡ ከነበረው ግብ እጅግ በጣም የራቀ እንደሆነ የሚታወቅ ነው። ከዚህ ሽንፈት በኋላ በአሰልጣኝ ቶማስ ፍራንክ ላይ ያለው ጫና ከቀን ወደ ቀን እየጨመረ መጥቷል። ምንም እንኳን ትላንትና ክሪስታል ፓላስን 1-0 በሆነ ውጤት ማሸነፍ ቢችሉም አሰልጣኙ ውጤት እንዲያመጡ ብርቱ ፉክክር ወይም ደግሞ ብርቱ ጥያቄ ይኖርባቸዋል። ለጊዜው ግን ሀሳባቸው በቡድኑ ላይ ተግባራዊ እንዲያደርጉ በተጨማሪ ጊዜ እንዲሰጣቸው እንደሆነ ታውቋል። ፉትቦል ኢንሳይደር እንደተናገረው ቶተንሃም አሁንም ቶማስ ፍራንክን በክለቡ ትክክለኛ ሰው መሆናቸውን እንደሚያምኑና በረጅም ጊዜ እቅዳቸው ላይ እንደሚቀጥሉ ነው የገለጸው። ብራውን ሁኔታውን ሲያስረዳም እንዲህ ነው ያለው። ውጤቱ ጥሩ ስላልሆነ ቶማስ ፍራንክ በእርግጥም በጫና ውስጥ ነው። በአሁን ዘመን ነገሮች ባልተሳኩ ቁጥር አሰልጣኝ መቀየር እንደ ልብስ መቀየር በጣም ቀላል ሆኗል። ነገር ግን በቶተንሃም ይህ ይሆናል ብዬ አላስብም። ምክንያቱም ቶማስ ፍራንክ ለረጅም ጊዜ ቡድኑን እንዲመራ ይፈልጋሉ። ይህንንም እቅዳቸውን ማፍረስ በጭራሽ አይፈልጉም ብሏል። እንደ ቶተንሃም ችግር ከአሰልጣኝ በላይ መሆኑንም ይናገራል። ቶተንሃም በአንጌ ፖስት ኮግሉ ስርም
ብዙ ነገሮች ነበሩባቸው። አሁንም በቶማስ ፍራንክ ስር ስህተት የሚሰሩ ተጫዋቾች እነዚሁ የቀደሞቹ ናቸው። ይህንን በሊቨርፑሉ ጨዋታ ላይ ማሳይተዋል። ባለፈው ዓመት በዩሮፓ ሊግ በማሸነፋቸው ከችግሩ አምልጠው ነበር። ነገር ግን መሰረታዊ ችግሩ ግን አልተፈታም። አሁንም ሌላው አሰልጣኝ ቢመጣ ያለው የቀደሞ ችግር ነው የሚገጥመው። ስለዚህም ከቶማስ ፍራንክ ጋር መቆየት ብልህነት ነው ብለዋል። የቶትናም ችግር ከአሰልጣኙ በላይ መሆኑ ግልጽ ነው። በክረምቱ የተደረጉ ዝውውሮችም እንቅስቃሴዎች ቡድኑን ካለፈው ዓመት ደካማ ጉዞም ሊያወጡት አልቻሉም። ሆኖም በሚቀጥሉት ሳምንታት ወራት ውስጥም የቡድኑ ውጤት የማይሻሻል ከሆነ ዋናው ተጠያቂው ቶማስ ፍራንክ መሆናቸው አይቀሬ ነው። ቶትናም ባለፈው ዓመት የዩሮፓ ሊግን በማሸነፉ አሁን ባለው ደካማ የሊግ አቋም ውስጥም ቢሆን ለአሰልጣኙ ተጨማሪ ጊዜ ለመስጠትም ምክንያት ሆኖታል ተብሎ እንደሚታሰብ ነው መረጃው ይፋ የሆነው። ማንቸስተር ሲቲ በጥር ወር አዳዲስ ተጫዋቾችን ወደ ስብስቡ ሊቀላቀል ቢችልም ባለፉት ጥቂት ሳምንታት ግን ትኩረቱ ክለቡን ሊለቁ በሚችሉ ተጫዋቾች ላይ አድርጓል። ግብ ጠባቂው ጄምስ ትራፎርድ የመሰለፍ ዕድል ማጣቱ ሊለቅ እንደሚችል ሲነገር የቆየ ሲሆን አሁን ደግሞ የብራዚላዊው የክንፍ ተጫዋች ሳቪኒሆ ጉዳይ ደግሞ ሁኔታውን በጣም እያስነሳ ይገኛል። ሳቪኒሆ በዚህ የውድድር ዘመን በሲቲ ቤት አስቸጋሪ ጊዜን እያሳለፈ ይገኛል። እንደ ፊል ፎደን፣ ጀረሚ ዶኩ፣ ራያን ሸርኪ ያሉ ተጫዋቾች በጥሩ አቋም ላይ መገኘታቸው ሳቪኒሆ ተቀያሪ ሆኖ እንዲቀጥል አድርጎታል። በፕሪሚየር ሊግ እስካሁን 4 ጊዜ ብቻ ቋሚነት የጀመረ ሲሆን ይህ ሁኔታ ደግሞ በ2026 የዓለም ዋንጫ ላይም በብራዚል ብሔራዊ ቡድን ውስጥ የመካተት ተስፋውን አደጋ ላይ ጥሎታል ተብሏል። ሚኪ ብራውን ለፉትቦል ኢንሳይደር እንደገለጸው ከሆነ በጥር ወር የዝውውር መስኮት ሲከፈትም ሳቪኒሆ ክለቡን የመልቀቅ እድል አለው ብሏል። ብራውን ሲያስረዳ ሳቪኒሆ በጥር ወር ሲቲን ቢለቅ አይገርመኝም። ራያን ሸርኪ ወደ ቡድኑ መጥቶ ወዲያውኑ ስኬታማ መሆኑ እንዲሁም ደግሞ ፎደን እና ዶኩ አቋማቸው በመሻሻሉ ሳቪኒሆ የተጠባባቂነት ሚናውን ብቻ ነው የተሰጠው። አክሎም ሳቪኒሆ ምርጥ ተጫዋች ነው፣ ነገር ግን በአሁኑ ሰዓት ራሱን እያሻሻለ ወይም ቋሚ ተሰላፊ እያደረገ አይደለም። ጓርዲዮላ ከጠቀስኳቸው ተጫዋቾች አስቀድመው እሱን በቋሚነት የመሰለፍ ፍላጎት ያለውም አይመስልም። ስለዚህም ጥሩ ጥያቄ ከቀረበለት ሲቲ ሊለቀው እንደሚችል እርግጠኛ ሆኜ መናገር እችላለሁ ብሏል። ከተጫዋቾች አንጻርም ሲታይ በሚፈለገው መጠን ባለመጫወቱ መበሳጨቱ አይቀሬ ነው። ሲቲ እሱን በክለቡ ለማቆየት ካደረገው ጥረት አንጻር ከቡድኑ ወሳኝ አካል ለመሆንም አጥብቆ ነበር። ነገር ግን እስካሁን የሆነው ከዛ በተቃራኒ ነው። ሌላ ትልቅ ክለብ ሄዶ በቋሚነት የመጫወት እድልን ካገኘ ዝውውሩ ለሳቪኒሆ እጅግ ማራኪ ይሆናል። ሆኖም ግን የመጨረሻ ውሳኔው የሲቲ ነው የሚሆነው። ሳቪኒሆ ትልቅ ተሰጥኦ ቢሆንም በአሁኑ ሰዓት ግን በሲቲ እቅድ ውስጥ ቦታ ያገኘ አይመስልም። እሱን መሸኘት የማይቀር ይመስላል። ይህም ደግሞ በክረምቱ እሱን ለማስፈረም ጥረት አድርጎ ለነበረውና አሁንም ፍላጎት ላለው ቶትንሃም መልካም ዜና ነው ሲልም ጭምር ነው የተናገረው። ሊቨርፑል በክረምቱ የዝውውር መስኮት ከ400 ሚሊዮን ፓውንድ በላይ ቢያወጣም በጥር ወር ተጨማሪ ዝውውሮችን ለማድረግ አቅዷል። ባለፈው ሳምንት እንግዲህ ባሸነፉት ጨዋታ ላይ አሌክዛንደር ኢሳክ እግሩ ተሰብሮ ለበርካታ ወራትም ከሜዳ እንደሚርቅ መታወቁን ተከትሎ አሁን የክለቡ ቀዳሚ ተግባር አዲስ አጥቂ ማስፈረም ላይ ሆኗል። አሰልጣኝ አርኔ ስሎት ሌላ አጥቂ እንደሚያስፈልጋቸው በግልጽ የተናገሩ ሲሆን የቦርንመዙ አንቷን ሴሜኒዮን ለማስፈረም እቅድ ነበራቸው። ነገር ግን ማንቸስተር ሲቲ ተጫዋቹን ለማግኘት ፉክክሩን በበላይነት እየመራ ነው። የወቅቱ የፕሪሚየር ሊግ ሻምፒዮን ሊቨርፑልም አሁንም ተስፋ አልቆረጡም። ተጫዋቹን ለማስፈረም እንቅስቃሴዎችን ማድረጉ ነው እየተገለጸ የሚገኘው። እንደ ዘገባው ከሆነ ሚኪ ብራውን ሊቨርፑል የሴሜኒዮን ዝውውር ለማፋጠን ማቀዱን አረጋግጧል። ሊቨርፑል በሴሜኒዮ ላይ ያለው ፍላጎት ከፍ አድርጎ ነው የሚመለከተው። አሌክዛንደር ኢሳክ ከባድ ጉዳት ማስተናገዱን እንዲሁም መሐመድ ሳላ ወደ አፍሪካ ዋንጫ መሄዱና ምናልባትም በሊቨርፑል የረጅም ጊዜ የማይቆይ መሆኑ ለዝውውሩ መፋጠንም ምክንያቶች ይሆናሉ ተብሎ ታስቦ ነበር። ሴሜኒዮ በጣም ጎበዝ ተጫዋች ነው፣ ብዙ ትልልቅ ክለቦችም ይፈልጉታል። ስለዚህም ከሊቨርፑል አንጻር እንዲህ ያለ አጋጣሚ ሲፈጠርም ሌሎች ክለቦች ቀድመው ዝውውሩን መጨረስም ይፈልጋሉ። አሰልጣኙ የአጥቂ ክፍላቸውን ማጠናከር ስለሚፈልጉ ዝውውሩ ትክክለኛ ውሳኔ ነው ተብሎ ተነግሯል። በእግር ኳስ ውስጥም ቅድሚያ የሚሰጣቸው ነገሮች ምን ያክል እንዳሉም የሚያሳዩ ጉዳዮች ናቸው ያሉት። በፍጥነት እንደሚለወጡም ብራውን አስረድቷል። ሲቲ ይህንን ተጫዋች በቀላሉ ለማግኘት አሁን ትልቅ ስራን እየሰራ ነው የሚገኘው። ሁለት የቀኝ መስመር ተከላካይ ሲፈልግ አድሮ ሰኞ ጧት ደግሞ የግራ ክንፍ ተጫዋች ሊፈልግ ይችላል። አሁን በሊቨርፑል ቤት ነገሮች ስለተቀያየሩ ሴሜኒዮን የማስፈረም እድላቸው እንግዲህ በጣም በትልቁ ፍላጎት ቢኖርም ነገር ግን የመሳካት እድሉ ጠባብ ነው። የኢሳክ ከሜዳ መራቅና የሳላህ የወደፊት ቆይታ አለመረጋገጥ
ሊቨርፑል በእርግጥም ሌላ አጥቂ እንዲፈልግ አስገድዶታል። ሴሜኒዮ በዚህ የውድድር ዘመን እጅግ አስደናቂ አቋም ላይ የሚገኝ በመሆኑ ለሊቨርፑል ተስማሚ ተጫዋች ነው። በሚቀጥሉት ሳምንታትም ተጫዋቹ ወደ መርሲሳይድ የመዘዋወር ፍላጎቱ ደግሞ ይታያል፣ ወይም ደግሞ ሊያሳምኑት የሚችሉ ከሆነ ይታያል። ካልሆነ ግን ወደ ሲቲ የመቀላቀል እድሉ እጅግ በጣም ሰፊ መሆኑን የሚያሳዩ መረጃዎችን ነው የተመለከት ነው። ወደ ቤተሰቦቻችን ፉአድ ባሩ የዩቲዩብ ቻናል ላይ ነው የምትገኙት። ስላደመጣችሁን እጅግ ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን ልትጽፉልን ትችላላችሁ። እኛ ግን ለዛሬ ለከሰዓቱ ለሰኞ ከሰዓት ያዝንላችሁ ፕሮግራማችን ግን የዝውውር ፕሮግራሞቻችን እነዚህን ነበር የሚመስሉት። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን አመሰግነን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።